ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። በዛሬው ዕለት በመዲናችን አዲስ አበባ የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ በኢትዮጵያ አዲስ የተሾሙ የ11 ሀገራት አምባሳደሮችን የሹመት ደብዳቤ ከሳውዲው ፕሬዝዳንት በክብር መቀበላቸው ተገለጸ። ህወሓት የፕሪቶሪያውን የሰላም ስምምነት በአደባባይ ጥሷል ሲል የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ጥብቅ መግለጫ ሰጠም። ዝርዝር መረጃውን በሚቀጥሉ ደቂቃዎች ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን ሰበር ዜና መሰረት በትግራይ ክልል በተፈጸመው ከፍተኛ የድሮን ጥቃት የህወሓት ከፍተኛ የጦር ጄኔራሎችና ዋና አመራሮች እርምጃ እንደተወሰደባቸው ታውቋል። እነዚህ ከፍተኛ የጦር ጄኔራሎችና የህወሓት ከፍተኛ አመራሮች እነማን ናቸው? የት አካባቢ ተገደሉ? የሚለውን ዝርዝር መረጃው ከቦታው እጃችን ደርሷል። በሚቀጥሉት 10 ደቂቃዎች ውስጥ ዝርዝር መረጃው ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብረው። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮን ላይክ አድርጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። አሁን ወደ አስደመጥናችሁ ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት የኢትዮጵያ ሰብአዊ መብቶች ኮሚሽን ዓለም አቀፍ መስፈርቶችን ያሟላ ጠንካራ ተቋም ሆኗል ሲል የሕዝብ ተወካዮች ምክር ቤት ያወጣውን ጥብቅ መረጃ እናስቀድም። የኢትዮጵያ ሰብአዊ መብቶች ኮሚሽን በሰባተኛው ጠቅላላ ምርጫ የነበረውን የታዛቢነት ተሳትፎ ኢትዮጵያ በራሱ አቅም ምርጫዋን መታዘብ እንደምትችል ያሳየ መሆኑን በሕዝብ ተወካዮች ምክር ቤት ዲሞክራሲ ጉዳይ ቋሚ ኮሚቴ ዋና ሰብሳቢ አቶ እውነቱ አለነ ገለጹ። የሕዝብ ተወካዮች ምክር ቤት የአምስተኛ ዓመት ሥራ ዘመን 27ኛ መደበኛ ስብሰባ የኢትዮጵያ ሰብአዊ መብቶች ኮሚሽን የ2018 ዓ.ም በጀት ዓመት የ11 ወራት አፈጻጸምንም ገምግሟል። የቋሚ ኮሚቴው ዋና ሰብሳቢ አቶ እውነቱ አለነ በዚህ ወቅት እንደገለጹት የሰብአዊ መብቶች ኮሚሽን በተቋማዊ ለውጥ፣ በዲጂታል አቅም ግንባታና በዓለም አቀፍ እውቅና ያስመዘገበው ውጤት ዓለም አቀፍ መስፈርቶችን የሚያሟላ ጠንካራ ተቋም መሆኑን ያረጋግጣል። ኮሚሽኑ በፖሊስ ጣቢያዎችና በማረሚያ ቤቶች የሚያደርገውን ክትትል የሚበረታታ መሆኑን ጠቅሰው በግጭት አውድ ውስጥ የሚፈጸሙ የሰብአዊ መብቶች ጥሰቶችን በተመለከተ የሚወጡ ሪፖርቶች ታማኝነታቸውን በሚገባ ማረጋገጥና በጥንቃቄ መከወን እንደሚያስፈልግ አሳሰበም። የሀገር ውስጥ ተፈናቃዮችን በተመለከተ የሚከታተላቸው ራሱን የቻለ ተቋም እንዲኖር የሚያደርገው ጥረት ተጠናክሮ ሊቀጥል እንደሚገባም አስገንዝበዋል። ኮሚሽኑ ባለፉት 11 ወራት በፖለቲካዊ በማህበራዊና በኢኮኖሚያዊ መብቶች ዙሪያ የክትትልና ምልከታ ስራዎችን በስፋት መስራቱንም አመላክቷል። የኮሚሽኑ ኮሚሽነር ብርሃኑ አዴሎ ተቋሙ በሰባተኛው ጠቅላላ ምርጫ የክትትል ቡድኑ ማሰማራት ምርጫውን በስኬት መጠናቀቁ ማረጋገጣቸውንም ተናገሩም። በፖሊስ ጣቢያ፣ በማረሚያ ቤቶችና በማቆያ ስፍራዎች የታራሚዎችና የተጠርጣሪዎች አያያዝ ላይ መሻሻሎች ቢታዩም ተጨማሪ ስራዎች እንዳሉም ጠቁመዋል። በሌላ በኩል ፍልሰተኞችና ስደተኞችን የተሻለ ሕግ ጥበቃ እንዲያገኙ አሳሪ ሕጎች ማውጣት እንዳለባቸው እንዲሁም ለሰብአዊ መብት ጥሰት መንስኤ የሚሆኑ ግጭቶችን በሰላማዊ መንገድ ሊፈቱ እንደሚገባ ኮሚሽኑ ተናገሩም። የኢትዮጵያ ሰብአዊ መብቶች ኮሚሽን በተቋማዊ ለውጥ ጠንካራ እድገት ማስመዝገቡን የተገለጸ ሲሆን ተቋሙ በዓለም አቀፍ ደረጃ ስታተስ ማግኘቱንና በአፍሪካ የብሔራዊ ሰብአዊ መብት ተቋማት ኔትወርክ የምክትል ሰብሳቢ ኃላፊነት መያዙን የዚህ ስኬት ማሳያ መሆኑም ተጠቁሟል። በተለይም በዲጂታል ዘመን የሚስፋፉ ሐሰተኛ መረጃዎች ለሰብአዊ መብቶች ሊያስከትሉ የሚችሉትን አደጋ ለመቀነስ ኮሚሽኑ የዲጂታል አቅሙን ማጠናከሩንም ከዋና ስኬቶች አንዱ ሆኖ ተጠቅሷል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተለያዩ ሀገራት አምባሳደሮችን የሹመት ደብዳቤ ተቀበሉ። አዲስ አበባ ሰኔ 16 ቀን 2018 ዓ.ም ፕሬዝዳንት ታዬ አጽቀሥላሴ በኢትዮጵያ አዲስ የተሾሙ የ11 ሀገራት አምባሳደሮችን የሹመት ደብዳቤ መቀበላቸውን በይፋ ተነገረም።
አዲስ የተሾሙ አምባሳደሮች ከኢትዮጵያ መንግስት ጋር ያላቸውን የሁለትዮሽ ግንኙነት ይበልጥ ለማጠናከር ከፍተኛ ፍላጎት እንዳላቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸውም ገለጹ። ከዚህም በተጨማሪም አዲስ አበባ የአፍሪካ ህብረትና የተባበሩ መንግስታት የአፍሪካ ኢኮኖሚክ ኮሚሽን ያሉ የተለያዩ ዓለም አቀፍ ድርጅቶች መቀመጫዎችና ማስተናገጃ በመሆኗ ከኢትዮጵያ ጋር ያላቸውን ዲፕሎማሲያዊ ትስስር ይበልጥ ለማጠናከር እንደሚሰሩም ተናገሩም። ለፕሬዝዳንቱ አዲስ የሹመት ደብዳቤያቸውን ያስረከቡት አምባሳደሮቹ አዲስ አበባ የአፍሪካ ህብረት መቀመጫ በመሆኑ ያላትን አህጉራዊ ዲፕሎማሲ መዲናነት አጽድቀዋል። ባለፉት ዓመታት በሀገሪቱ የታየውን የልማት እምርታን በቅርብ መታዘባቸውንም ገለጹም። አምባሳደሮቹ ሀገራቸውን ከኢትዮጵያ ጋር ያላትን ታሪካዊ ስትራቴጂ ግንኙነት ይበልጥ ለማጠናከር በቁርጠኝነት እንደሚሰራ ማረጋገጡም። በተለይም በንግድ ልውውጥ፣ በኢንቨስትመንት፣ በኢነርጂ፣ በውሃ ሀብት አስተዳደር፣ በቱሪዝም እና በባህል ዘርፎች ላይ አዳዲስ የትብብር ዕድሎችን ለመፍጠር እንደሚሰሩ ማስረድተዋል። ይህንን ግንኙነት ወደ ላቀ ደረጃ ለማሸጋገርም የሁለትዮሽና የባለ ብዙ ወገን ዲፕሎማሲያዊ መድረኮችን መጠበቅ ዋነኛ ትኩረታቸው እንደሆነ ነው የጠቆሙት። አምባሳደሮቹ በቅርቡ የተጠናቀቀውን 7ኛውን አጠቃላይ ምርጫ ስኬት ለኢትዮጵያ ሕዝብና መንግስት እንኳን ደስ አላችሁ መልእክት አስተላለፉም። ከአፍሪካ ሀገራት የተወከሉ ዲፕሎማቶች ኢትዮጵያ በተለያዩ ዓለም አቀፍ መድረኮች ላይ በተለይም በአየር ንብረት ለውጥ መካከልና መሰል አህጉራዊ ተግባር እያከናወነች ያለችው ሚና ማድነቃቸውን አምባሳደር ነቢያት ተናገሩም። የሹመት ደብዳቤያቸው ለፕሬዝዳንት ታዬ አጽቀሥላሴ ያቀረቡት የሳውዲ አረቢያ፣ የኮንጎ ሪፐብሊክ፣ የፖርቹጋል፣ የናይጄሪያ፣ የስሪላንካ፣ የማላዊ፣ የጋና፣ የኡራንጋይ፣ የኡዝቤኪስታን፣ የስሎቫኪያ እና የማዳጋስካር አምባሳደሮችም ይገኙበታል። ህወሓት የፕሪቶሪያውን የሰላም ስምምነት በአደባባይ ጥሷል ሲሉ የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር አስታወቀም። ምሁራኑ ሰኔ 16 ቀን 2018 ዓ.ም ህወሓት የፕሪቶሪያውን የሰላም ስምምነት በመጣስ አገሪቱ ወደ ጦርነት ለመምራት እየሰራች መሆኑን የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር አስታውቋል። ጦርነቱ ወደ ዘላቂ ሰላም ለመመለስ በሚደረጉ የሰላም ስምምነት ድንጋጤዎች ላይ ታጣቂዎችን ትጥቅ ማስፈታት፣ ወደ ማህበረሰቡ መቀላቀልና መልሶ ማቋቋም ወይም ዲዲአር ዋናዎቹ ተግባር መሆኑን የፖለቲካ ሳይንስ ምሁራን ያሳያሉ። የፕሪቶሪያ ስምምነት በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህወሓት መካከል የነበረውን ጦርነት በዘላቂነት ለማስቆም የተደረገ የሰላም ስምምነት ሲሆን ይህንን ጦርነት በማስቆም የህወሓት ታጣቂዎች ትጥቅ ማስፈታት፣ ወደ ማህበረሰቡ መልሶ መቀላቀልና ተፈናቃዮችን መልሶ ማቋቋም የሚሉት በደቡብ አፍሪካ ፕሪቶሪያ የተካሄደው ስምምነት ዋነኛ ነጥቦች መሆናቸውን የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር አባላት አንስተዋል። የዚህም ስምምነት ሀሳብ በአንቀጽ 6 ላይ በግልጽ የተቀመጠ ቢሆንም ህወሓት ከመጀመሪያው ጀምሮ ስምምነቱ እንዳይፈርስ የማህበሩ ዋና ስራ አስኪያጅ ገሰሰ ወንድሙ ናቸው። ህወሓት የሁለቱ ተደራዳሪ አካላት የሰላም ስምምነት ዋነኛ መርህ የሆነውን የሁለትዮሽ አሸናፊነት መርህ መጣሱን የተናገሩት እነኚህ ምሁራኖች የማህበሩ አባላቱ አያሌው ተሻለ ናቸው። ቡድኑ በስምምነቱን እነኛ ያሸነፍኩት በሚል መሰረተ ቢስ ፕሮፓጋንዳ ስምምነቱን በተግባር ማፍረሱን አክሎም ገለጹ። የትግራይ ህዝብ የሰላም አማራጭን በመከተል አጥፊ ቡድን የፖለቲካ መጠቀሚያ እንዳይሆን በየክልሉ አስተዋጽኦ እንዲያበረከትም የማህበሩ አባላት ጥሪ አቅርበዋል። ህወሓት የሰላም አማራጭን ወደ ጎን በመተው ወደ ኃይል አማራጭ ለመግባት የሚያደርገው ሙከራ በሀገር ሉዓላዊነት ላይ የሚቃጣ ጥቃት መሆኑን መዘንጋት እንደማይገባም አባላቱ ገለጹ። አሁን በደረሰን ሰበር ዜና መሰረት በፌዴራል መንግስቱና በህወሓት ታጣቂ ኃይሎች ውስጥ በትግራይ ክልል እንዲሁም በአማራና በአፋር ክልል አቅራቢያዎች እየተፈጸመ ያለውን የጦርነት ትንኮሳን አስከትሎ የፌዴራል መንግስቱ ለረጅም ጊዜ ምንም አይነት የጦርነት ምላሽም ሆነ የአጸፋ ጥቃት ሳይሰጥ መቆየቱ እንደ ሞኝነት መቆጠሩን ተከትሎ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በባለፈው ሳምንት ጦርነቱ ይቆም፣ የፌዴራል መንግስቱ ምንም አይነት ርኅራኄ
ርኅራኄም ሆነ ምንም አይነት መሳሳት እንደሌለው ቢገልጽም በዛሬው ዕለት የህወሓት ከፍተኛው አመራሮች አርሚ 7 እና አርሚ 13 የተባለው ከፍተኛው የህወሓት ታጣቂ በአማራና በአፋር ድንበር አካባቢ በሁለት አቅጣጫ ከፍተኛ የሆነ ጥቃት ቢሰነዝሩም የፌዴራል መንግስቱ በሰነዘረው የድሮን ጥቃት ከፍተኛ የህወሓት አመራሮች እንደተገደሉ የፌዴሪ መከላከያ ሚኒስቴር አስታወቀም።